እሰይ መጣልኝ። እዛው እባክሽ የምን ሰላምታ ነው? እሺ ለምን ነበር የፈለግሽኝ? ቆይ አንተ የሁሉ ሰዓትን ያስጠበቀ አይደብርህም? አንቺ አይደብርሽም እንዴ? ተይኝ ካልኩሽ ለምን ደሞ አትይኝ? በእናትሽ ቆይ አንተ ሴቶኝ እወድሃለሁ አፈቅራለሁ ስላልኩ ነው እዚህ የምትሆንብኝ? እኔ እኮ በጣም እወድሃለሁ። ከአንተ ሌላ ማፍቀር የምችለው ሰው ስለሌለ ነው። ትሰምኛለሽ? ከዚህ በኋላ ስልኬ ላይም እንዳትደውይ፣ እኔ ያለሁበት አጠገብ እንዳለሽ። አንድ ወዝ ልንገርሽ፣ በጣም ታስተኛለሽ። እሺ ቆይ አንዴ ልቀቂኝ በእናትሽ። ሲጠሏት አይገባትም እንዴ? ትሰሚኛለሽ? የመጨረሻው የሴት ልጅ ውርደት ምን እንደሆነ ታውቂያለሽ? ወንድ ልጅ በፍቅር አብረኸኝ ሁን ብላ መለመኗ። ፍቅር በፍላጎት እንጂ በግዴታ አይሆንም። ስትለምኙ አዝኖልሽ አብሮሽ ሊሆን ይችላል፣ ግን አፍቅሮሽ አይደለም። ከጊዜ በኋላ የሐዘኔታው ሲያልቅ ትቶሽ ይሄዳል። በቃ ወንድ ልጅ አይለመንም። ካልሆነ አልሆነም፣ ሂድ በቃ መልካሙን ይቅጠም ብለሽ ሸኙ። ዛሬ እግሩን ለምነሽ ልታስቀሪ ትችያለሽ። ልቡ ግን ቀድሞ ስለሄደ ከትንሽ ጊዜ በኋላ እግሩም ልቡን ተከትሎ መሄዱ አይቀርም። ስለዚህ በልመና ወንድ ልጅ አብሮሽ እንዲቆይ እንዳታረጊ። አመሰግናለሁ።